وإن تعدوا نعمة الله لا تحصوها إن الله لغفور رحيم الله وإن تعدوا نعمة الله لا تحصوها لا يا الله ጸጋ ብትቆጥሩት አትዘልቁትም ምኑን ቆጥራ ምኑን አሁን የተወሰኑት ናቸው የታዩት አላህ የተወሰኑትን ነው የነገረን እንደው ግልጽ መናያቸው በፍጥረት ዓለሙ ላይ አላህ የሚሰራቸው የሱ ረቂቅ ስራ የሚያመላክቱ የሆኑ ስራዎችን ነው አላህ የነገረን ስንቱ ቆጥረህ የት ትደርሳለህ በራስ ላይ አላህ የፈጠረውን ነገር ስለራስህ ያሰብክ አትዘልቅ ስለራስህ ማለት ነው አንድ ሰው ስለራሱ አላህ በራሱ ላይ የዋለውን ነገር በዚህ በሰራ አካላታችን ላይ አላህ የሰራውን ነገር እናስተንተን ብንል አንደርስም 100 ዓመት ተሰጥቶን የ100 ዓመት እድሜ ቢሰጠን 100 ዓመቱም አንድ አካላችንን ብቻ በአንዱ አካላችን ላይ ያሉትን ሴሎች እነሱን እናጥና ብንል ሳንደርስ ወደ አኺራ እንሄዳለን ሌላው ይቀርና ማለት ነው የሰው ልጅ አላህ የሰጠውን ነገር በሱ ላይ አላህ የዋለለትን ነገር ቢያስብ አጣሁ የሚለው ነገር አይኖርም ነበር የለኝም የሚለው ነገር አይኖርም ነበር አላገኘውም የሚለው ነገር አይኖርም ነበር ነገር ግን እኛ ችግራችን የተሰጠንን ሳይሆን የምናየው ያጣነውን ስለምናየው አጣን የምንለው ምንድነው ያጣኸው ምን አጣህ ብትባል ያጣኸው ነገር ፈልገህ የምታገኘው ምንድነው እርካሽ የሆነችው ዱንያዊ ነገር ነው የሚሆን ዱንያዊ ነገር ምናልባት አይን የሌለው ሁለቱም አይን የሌለው እጅ ግርም የሌለው ሰው ያጣውና ያለውን ነገር ቢያወዳድር ሰማይና ምድር ያጣውና አይን የለው ማለት እጅ ግርም የለው ያጣውና ያለውን ነገር ቢያወዳድር ሰማይና ምድር ሱብሃንአላህ ስንት ነገር ነው እሱ ላይ ያለው እጅ የለው እግር የለው አይን የለው ግን ስንት ነገር ነው ያለው ስንት ነገር ያጣው ነገር ምንድነው ካለህ ነገር ጋር እስኪ አወዳድረው ብትባል በጣም የሚገርማችሁ አላህን የሚያመሰግኑት ብዙ ጊዜ አላህ ከአካላቸው ያጎደለባቸው ሰዎች አላህ አይነ ስውሮች በጣም አላህን ያመሰግናሉ ወደ መስጂድ ሰው ይጎተተ ይዟቸው ይመጣል እግር የሌላቸው ሰዎች በዊልቸር ላይ ቁጭ ብሎ ሰው እየገፋ ይዟቸው ይመጣል እጅ የሌላቸው ሰዎች የቁርአን ገጽ ሰው እየከፈተላቸው ቁርአን ይቀራሉ የቁርአን ገጽ እንደዚህ የሚከፍቱበት እጅ የሌላቸው ሰዎች ሰው እየከፈተላቸው ቁርአን ይቀራሉ ሁሉ ነገር የተሟላለት ሰው ግን ችግር ሲያወራ መከራ ሲያወራ እየየ ሲል ነው የምትሰማው ማለት እየየ ሁሉ ነገር የተሟላለት እኮ እጅ ግር አለው ምንም የተያዘበት አካል የለም ይበላል ይጠጣል ቤተሰቡ ሰላም ነው ልጆቹ ሰላም ናቸው እሱ ሰላም ነው ወጥቶ ይገባል ምናልባት ከጎኑ ያለው ሰው ጥሩ ቤት ላይ የሚኖር ከሆነ ጥሩ መኪና የሚይዝ ከሆነ ልጆቹ ጥሩ የሚለብሱ ምናምን ነገር እሱ ጥሩ የሚለብስ ከሆነ እሱን እያየ ያጣ ይመስለዋል ያለውን ነገር አያይም ምን ሆንክ ብትለው አይታወቅም ምን መስጂድ መሄድ መከራው ነው አስፋልት ላይ ቁጭ ብሎ መስጂድ የሚሄዱት ሰዎች ይተቻል ይሰራ አካላት ኖሮት ማለት ነው እጅ እግሩ ሙሉ ነው ሁሉ ነገሩ ሙሉ ነው አላህን እያመጸ ገብቷችኋል አይደል በጣም የሚገርም ነው ኢደን ያ አኺ አላህ ባንተ ላይ የዋለው ነገር እስኪ ቁጠር አትችልም ወኢን ታውዱ ኒዕመተ አላህ ላ ተሕሱሃ ከዓመት ዓመት ሆስፒታል የሚኖሩ ሰዎች አሉ አንድ አራስ ሆስፒታል ወልዳ ቤቷ ሳትገባ 2-3 ዓመት እዛው የምትሆን ማለት ነው ቤቷ ሳትገባ እኮ የተወለደው
ወይ አልሞተም ወይ አልዳነም እዛው የአራስነት ወገቧ አንድ ቀን አልጋ ላይ ሳያርፍ አልহামዱሊላህ ትላለች አልহামዱሊላህ ትላለች ሱብሃንአላህ እንظر ባለቤቷ አዛ ነው እሷ አዛ ነች ልጆቻቸው ምናልባት የአካባቢ ሰው ነው የሚያይላቸው እንዴት ናችሁ አልহামዱሊላህ ይላሉ የሚገርማቸው ነገር ማለት ነው ያ اخي አንተ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው የዕለት ጉርሱ ኖሮት በቤተሰቡም ይሁን በሱም ላይ ምንም ችግር ሳይደርስበት ውሎ ያደረሰው ዱንያ የያዘችው ነገር በሙሉ በእጁ እንደሆነ ይቆጠረዋል ይሄ ማን ነው የሚገባው ሆስፒታል ሄደህ ተመልከት ሆስፒታል ያሉ ሰዎች ናቸው የሚያውቁት የዚህን ትርጉም ማለት ነው የአልጋ ቁራኛ የሆኑ ሰዎች እነሱ ናቸው የሚገባቸው ይሄ ጤና የሚባለው ነገር በጤነኞች ጭንቅላት ላይ ያለ ዘውድ ነው ይላሉ ማን ነው የሚያየው የተያዙ ሰዎች ሽተከ ወይን ተዑዱ ኒዕመተላሂ ላ ትሕሱሃ የአላህን ጸጋ እንቁጠረው ብትሉ አትደርሱትም አለ አላህ ኢነላህ ለገፉሩን ሸኩር በየአንዳንዱ ኒዕማ ማመስገን ነበረባችሁ ነው አላህ እያለን ያለው በየአንዳንዱ በእናንተ ላይ አላህ በዋለው ጸጋ ማመስገን ነበረባችሁ አታመሰግኑትም ከመሆኑም ጋር ግን አላህ ለገፉሩን ረሂም እጅግ መሐሪና አዛኝ ነው ባታመሰግኑትም በየአንዳንዱ ጸጋ በየአንዳንዱ ኒዕማ ማመስገን ነበረባችሁ ግን አታመሰግኑትም ሆኖ አላህ መሐሪና አዛኝ የሆነ ጌታ ነው ሱብሃንአላህ